ነብዩ አለይሂ ሰላቱ ወሰለም ጊዜ የነበረ ትንሽ ባህሪው ከበድ የሚል ኃይለኛ ሰሃባ ነበርና ነብዩ አለይሂ ሰላቱ ወሰለም ገበያ ላይ አግኝተውት የተፈጠረውን ነገር ያጫወትከን ነበር። ሱብሃንአላህ ትልቅ እንዳልነው የነብዩ ሰለላሁ ዐለይሂ ወሰለም የህይወት መስመር እኛ ላይ በተለይ አኽላቂያት የሆነው የስነ ምግባር መገለጫቸው በእኛ ህይወት ውስጥ ጥሎ የሚያልፈው ነገር ሰራሃ በድር ምናልባት በግልጽ ስንመለከተው ህይወታችን ምን ላይ መገንባትና ምን ላይ ተነስተን ነጃህ መውጣት እንደምንችል ፍሬም ሰርቶልን ይሄዳል መስመር አስቀምጦልን ይሄዳልና ዛሬ ሰው እየተባላ ያለበትን ተጨባጭ ያየን ነው ጦር እየተማዘዘ ያለበትን ሐዋል እየተመለከተን ነው ለትንሽ ለሚፈጠሩ ችግሮች አረቦች የሚሉት ነገር አለ መብዳኡ ሐርብ ከላም ይላሉ የጦርነት መጀመሪያው ንግግር ነው ያኒ ሱብሃንአላህ አይደለም ተያይዘ አይደለም ተነካክተ ተወራውራ አይደለም እንዲህ ሆነህ እንኳን ፍቅሩ አለ ያ ረሱል አሚን ሰለላሁ ዐለይሂ ወሰለም ዛሐር ላይ የተፈጠረው ነገር በባህሪው ግልዛ ነበረው ቁጡ ነው ኃይል አለው የገጠር ሰው ነው ትንሽ ነገር ያስቆጣዋል አይቀርበው ምክንያቱም ባህሪው አንተ ለዚህ ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም ቅድም የቀራው አያት ላይ አላህ Subhanahu Wa Ta'ala ወለው ኩንተ ፈዘን ገሊዘን ቀልብ ያኒ ቁጡ ገረጭራጭ የሆነ ባህሪ ቢኖር ሰው አይቀርብህም ሰው ሊቀርብህ የሚችልበት ያንተን ለስላሴ አይቶ ነው ያንተን መልካም ነገር ተመልክቶ ነውና መተው ከጀርባው ነበር ያነቁት ገበያ ላይ ይባላል ያዙት አቀፉት እንዲህ አድርገው ያዙት ለማላቀቅ ሞከረ እሱ ባህሪው ነው ማንህ ልቀቅ ምናምን ይያለ መታገል ጀመረ ሱብሃንአላህ ያኒ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አውቀው አነቅ አድርገው ያዙት የነብዩ ቁዋ ይታወቃል ኃይላቸው ብርቱ ነበርና ያዙት ነብዩን ቁዋ ፈቶ መውጣት ለቀቁት ዞር ብሎ ሳይ ነብዩ ናቸው ሰለላሁ ዐለይሂ ወሰለም ያ ረሱላህ አንተን አላወኩም ነበር አላቸው ዛላ አጥፍታል አሉ ትልቅ ጥፋት አጥፍታል ላጠፋው ጥፋት ደግሞ ማካካሻ እንዲሆን እዚሁ ገበያ ላውጥቼ እሸጣለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሲናገሩት ምን ነበር ያለ ያ ሰሃባ ረዲየላሁ ዐን ምስኪን من يشتري هذا العبد ብለው ሲወጡ ረሱላህ ሰለላሁ ዐለይሂ ወሰለም ያ ረሱላህ ለወጀተኒ ካሲደን እርካሽ ነኝ አላቸው ገዢ አታገኝም አላቸው እኔ ባህሪ መጥፎ ስለሆነ ሰው ምን ላረግለት ይገዛሃል እኔ ይሄንን ሲላቸው ነብዩ የሚገርም ነገር ነበር ይጣሉበት ወላኪነከ ኢንደላህ ጋሊን ያ ظهار ነገር ግን ወቀው አላህ ዘንድ ውድ ነህ አሉት ሱብሃንአላህ ሰው ምን አይነት ስሜት ነው ከዚህ በኋላ ሊያድርበት የሚችለው ምን አይነት ክብር ነው በዚህ በራሱ ማንነት ላይ የሚሰማው በሰው ልጅ ላይ እየፈጠርክ ያለው ያሳደክለት ያለው ማዕናዊና ይሄ ሁሉቅ ይሄ ሙዓመላ በሰዎች ሐያት ውስጥ የምትፈጥራቸው የስነ ምግባር መገለጫዎች ሰው አንተን ሰው እስልምናን ሰው ያስከውን መብዳ ያስከውን መስመርና ያስከውን አቋም እንዲወዱት እንዲያፈቅሩት እንዲከጅሉትና እንዲያስቡት ያኒ የሚያደርግበት የነፍስ ሰላም ታሪክ አስተዋወስከኝ ወላሂ ረሱላህ ሰለላሁ ዐለይሂ ወሰለም አኽላቅ መቼም ቢወራም የሚያልቅ አይደለም ሐለቃው ቀርቶ ፕሮግራሞቹ በአጠቃላይ ያበቁንም 16 እንደዛ ቢሆን አዕራቢዩ ሸና ሽንቱን መስጂድ ላይ ሱብሃንአላህ መስጂድ ነብዊ ላይ ሰለላሁ ዐለይሂ ወሰለም ሽንቱን ሸናና ሌሎች ሰሃቦች ሊመቱትና ሊያቋርጡት ሲሄዱ ተውት ነው ያሉት ረሱላህ ሰለላሁ ዐለይሂ ወሰለም ይጨርስ ነው ያሉት አለይሂ ሰላቱ ወሰለም መስጂድ ላይ ሱብሃንአላህ ጠጠር ላይ ያኒ ያኔ የነበረው መስጂድ አሸዋ ነው ጠጠር ነው ይጨርሳሉ ረሱላህ ሰለላሁ ዐለይሂ ወሰለም ያኒ መስጂድ ላይ የሚሸናን ሰው ሽንቱን እንዲጨርስ አደረጉ አለይሂ ሰላቱ ወሰለም መጨረሻ ምንድነው ያሉት በቃ አንድ ባልዲ ውሃ አምጡና ድፉበት አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሰውየው በጣም ነው የተገረመው አንድ ዱዓ አድርጎ ነበር አይደል اللهم اغفر لي ومحمد ولا تغفر غيرنا احد ነበር ሱብሃንአላህ እኔንና መሐመድን ብቻ ማረን ሌላ ማንንም እንዳትምር ሱብሃንአላህ ረሱል አለይሂ ሰላቱ ወሰለም እና አላህን ሰፊውን ረህመት አጠበብከው ሱብሃንአላህ ያኒ ይህ ባህሪ ነው እነኛን ከባድ የሆኑ ያኒ እንትኖች አዕራቢዮች እምነት ውጭ የነበሩትን ሰዎች እነሱን እንዲህ ማንበርከክ የቻለ ይህ ባህሪ ነው የረሱላህ ሰለላሁ ዐለይሂ ወሰለም አንድ ሌላም አዕራቢ መጥቶ ያነቃቸው አዕራቢ አለ ቡርዳ ነበረቻቸው አንዲት ካባ ነገር አለይሂ ሰላቱ ወሰለም አንገታቸው አለይሂ ሰላቱ ወሰለም መጨረሻ ምንድነው ያላቸው ያ መሐመድ አዕጢኒ ሚን ማሊላህ وليس من مال أبيك ولا أمك اللهم صل وسلم يا الله ገንዘብ ከሱ ስጠኝ ከበይተ المال ከአባትህ ወይም ከእናትህ ገንዘብ አይደለም መጠይቅህ ነበር ያላቸው ረሱላህ አለይሂ ሰላቱ ወሰለም ረሱላህ አለይሂ ሰላቱ ወሰለም ቀና ብለው ፈገግ ብለው ከበይተ المال ገንዘብ እንዲሰጠው ነበር ያዘዙለት ተቸግሮ ነው ሰውየው ማግኘት አለበት خلاص
እንዲህ ለምን አልከኝ እንዴት በስነ ስርዓት አትጠይቅም እዚህ ጋር ባልከው ነገር ላይ በድር ሰውየው የገጠር ሰው አራቢ መጥቶ ልክ ሲወዘውዛቸው ዑመር ሰሃባዎች ተቆጥተው ነበር ሊመቱት ሁሉ ፈልገው ነበር ደዑሁ ተውት ነበር ያሉት ረሱል አንድ ጊዜ አንደኛውን ሰሃባ እቤታቸው ይዘውት ገቡ ያለው ነገር ወሰድ ብለው እቤት ሲገባ ያለው ተምር ነው እቤት ሲገባ ያለው ውሃ ነው ነብዩ ቤት ትርፍ ነገር የለ ነብዩ ቤት የተጠራቀመ ገንዘብ የለ የተጠራቀመ ልብስ የለ ያናየና ሰውየው ተደስቶ ለነብዩ ምስጋናው ሊገልጽ ሲልና ቶሎ አይደለም ውጭ ተመሰክራለ ሰሃባዎቹ ጋር ነበር ያሉት ሰሃባዎቻቸው ጋር ሄዶ ያንን ያየውን ነገር መደሰቱንና በነብዩ ሰለላሁ ዐለይሂ ወሰለም ያገኘውን እርካታ ሲገልጽ ነብዩ የኔና እናንተ ምሳሌ ልክ እንደ አንድ ሰው ነው ነበር ያሉት አንድ ሰው ላም ታመልጠዋለች ላሙ ስታመልጠው ስትፈረጥጥበት ላሙን ለማያዝ ያዙልኝ እያለ ሲጮህ ሰው ሁሉ ያዟት ሲል ላሟ ከመቅረብ ይልቅ እየደነገጠች ድምጽ እየረበሻት ትሮጣለች ያን ጊዜ ነው ሰውየው ይገባውና ተዋት ላሜን ባህሪዋን አቃለሁ ብሎ እንከሻሸተል አርድ ከመሬት ላይ ሳር ነጭቶ የምትበላ ነገር አንስቶ ለላሟ ሲያሳያት ላማ ያቆመችው የኔና እናንተ ምሳሌ ይሄ ነው ይህ ሰው እኔ ባልነበርኩ ከዚህ ቦታ ኃይል ተጠቅማችሁ ታወጡታላችሁ በዛው ወጥቶ ይቀር ነበር